ሃይ እንዴት ናችሁ? ዛሬ መጣሁት ለአዲስ እናቶች ይሆናሉ ብዬ ያሰብኳቸውን 4 ቲፖች ልነግራችሁ ነው። ኤክስፐርት አይደለሁም፣ ግን ለኔ ሰሩልኝ ቲፖች ልነግራችሁ ፈልጌ ነው። የስራ ጫናና የቤተሰብ ኃላፊነት እንዲቀንስላችሁ የምትጠቀሟቸው ዘዴዎች ብዬ ያሰብኳቸው ናቸው። የመጀመሪያው ለሳምንት የሚሆኑ ሚል ፕላን ማዘጋጀት ነው። እሁድ ዕለት የምትችሉ ሰዎች ቀድማችሁ ማዘጋጀት ሚል ፕሪፕ ማድረግ ይቻላል። ከሱ ውጪ ልጆቻችሁ ከ3 ዓመት በታች ከሆኑ በጣም የተመጣጠነ ምግብ ምናምን ያስፈልጋቸዋልና የተመጣጠነ ምግብ እያገኙ ነው ወይ የሚለውን ለማረጋገጥ የግድ ምግብ ማዘጋጀት አለባቸው። በትንሽ ኮንቴነሮች ምግብ አዘጋጅቶ ማስቀመጥና ፍሪጅ ውስጥ ማድረግ፣ ከዛ በኋላ በየቀኑ ያው እንዲያሞቁ እንዲሰጧቸው ማድረግ፣ ፍሬሽ የሆነ ምግብ መስጠት ይቻላል። ከሀሳብ ይገላግላቸዋል። ጧት መለስራ ምናምን ከምትባሉ በተለይ አጋዥ ከሚላችሁ። ሌላው ምንድነው እናቶች ለራሳችሁ ጊዜ መስጠት መቻል አለባችሁ። የሚያስደስታችሁ ቦታ ሄዳችሁ ትንሽ እረፍት ማድረግ፣ ስለራሳችሁ ማሰብ፣ አላማዬን እያሳካው ነው ወይ፣ ልጆቼ እንዴት መንከባከብ አለብኝ ማሰብ መቻል አለባችሁ። 4ኛ ቲፕ ብዬ የምሰጣችሁ ነገር እናቶች ለራሳችሁ የሚያስደስታችሁን ነገር አድርጉ። የምትፈልጉትን አይነት ፍርቅ ለመግዛት ሊፕስቲክ መግዛት ሊሆን ይችላል። እናንተ ስትደሰቱ ልጆቻችሁ ሊደሰቱ የሚችሉት እና ውስጣችሁ ደህና ሲሆን ከሰው ጋር ያላችሁ ኢንተራክሽን በጣም ደህና ይሆናል እና ካፌ ቁጭ ብሎ ሻይ መጠጣት ሊሆን ይችላል። ይህንን እንድታደርጉ ጥሩ ነው። እንደ ቦነስ ቲፕ ልነግራችሁ የምፈልገው ግን ከቤተሰብና ከልጆቻችን ጋር ብዙ ጊዜ እንድናሳልፍ የግድ እንግዲህ ከተቀጣሪነት ህይወት መውጣት አለብን። ብዙ ጊዜያችንን እዛ ስለምናሳልፍ ማለት ነው። ከተቀጣሪነት መውጣት የመጨረሻ አልቲሜት ጎላችን ሊሆን ይገባል። ፋይናንሻሊ ፍሪ እንድትሆኑ ወደዚህ ጉዞ እንድመራ ምን ላድርግ የሚለው ነገር ካሰባችሁ ይሆናል ብዬ አስባለሁ። ያው እግዚአብሔር ነው የሚያስተካክለው የሰውን መንገድ፣ ግን ከእናንተም የሚጠበቁትን ነገሮች ማድረግ ጥሩ ነው ብዬ አስባለሁ። እነዚህ ቲፖች ዩስፉል ናቸው ብዬ አስባለሁ። እናንተ የጠቀማችሁን ነገር ደግሞ ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በሌላ ቪዲዮ እስከምንገናኝ ቻው።